ሰላም ሰላም የወሬት ተከታታዮች እንደምናችሁላችሁ። አሁን ያለንበት በጥገና ውስጥ ነው ያለነ እና እያንዳንዳችሁ ይህን ትምህርት ሰምታችሁ አስተላልፉተይ። አሁን ያለንበት ጊዜ የጥገና ጊዜ ነው። በዚህ ጥገና ውስጥ እያንዳንዳችን ውስጣችን መጠገን አለብን። ሰው ሆኖ ሳሳት የለም እና ወደ ሰፊቱ ደግሞ በዚህ ጣቢያ ውስጥ የወሬ ተከታታዮች በሙሉ ተከታተሉና ብዙ ትምህርት አብረን እንተማራለን። በወር አንድ ጊዜ፣ በሁለት ሳምንት አንድ ጊዜ ትምህርት እናስተላልፋለን በእግዚአብሔር እርዳታ። ይህ ትምህርት ደግሞ ለሁላችን እንዲያግዝና እንዲረዳ እንዲጠግን ፍቅር እንዲያስገባ አንድነት እንዲሰጥ ትምህርት ያድርገው። ይህ ጥገና ሁኔታው ምንድን ነው? በኢያሱ ጊዜ ኢያሱ ያደረገው ጥገና ነው። ይህ ጥገና 7 ጊዜ ፎቁን በየሪኮ ሲገቡ ያን ፎቅ ዞሮ 7 ጊዜ በጥሩምባ እየነፉ ኢያሱን የተከታተሉ 7 ጊዜ ዞሮ ያን ፎቅ በአስማት በጅልነት የተያዘ ቦታ ስለሆነ ያን በቅድስና ለመፋቅ እንደዛ አድርገው በጥገና 7 ጊዜ ዞሮ በ7ኛው ያ ፎቅ ሰመጠ። እዛ ፎቅ የነበረው ደግሞ ግሙ ጅሉ ነገር ስለነበር እንደዛ አድርገው ፋቁቴና ይሄ ጥገና ከኢያሱ ጀምሮ እስከ ዛሬ ጻድቃኖች የምስጢር ጻድቃኖች እያስተላለፉ እየዓመቱ በወር አንድ ጊዜ እያደረጉ ይህን ጥገና ይቀጠላል። እግዚአብሔር የራሰን ይመጣበት ጊዜ ይህ ጥገና በምስጢር የሆነው ጥገና ነው። ይህ ምስጢር ደግሞ እኛን ተከታትለን ከእነሱ ጋር ከአረቢያ ዘመርቶ ጋር የሚባለው የተቀደሰ ሰው ይህን ትምህርት ይዞ የቦታው ያለፈ ያን ትምህርት ያስተላልፋል። እንግዲህ ወደ 20 ዓመት እያደረገ ነው። ያን ትምህርት ደግሞ ተምረን ለወደፊቱ የእግዚአብሔር ተከታይ አድርገን ፍቅሩን ይስጠን፣ አንድነትን ይስጠን። ለወደፊቱ የወሬ ተከታታዮች በሙሉ ተከታተሉንና የወሬ ትምህርት አብረን እንተማራለን። እንግዲህ ይሄ ትምህርት ከኛ የፈለቀ ሳይሆን ከወሬቱ የፈለቀውን ከጻድቃኖች ያለውን ከትላልቆች ያሉትን እና ደግሞ የተወሰኑ ታሪኮች በየህብረተሰቡ ያሉ በእኛ በኢትዮጵያ ለመጣነው ህዝቦች በሙሉ ብዙ ታሪክ ጻድቃኖች አሉ። እያፋፈ በሲመን በገደል የሄዱተይ ቅድስና ያሉተይ የቦታ የሰማነውን በሙሉ ያን ትምህርት እናስተላልፋለን። ለፈረንጆችም ያሉትን ብየሆናል። እንግዲህ ህዝበ እስራኤል የሆነ በሙሉ ይሁድ የሆነ አንድ ነው። ምንጩ ከእግዚአብሔር ስለተፈጠርና አባታችን አንድ ነው፣ ያዕቆብ ነው እና ከሁሉ ያለውን ትምህርት ቀምመን በዚህ ጣቢያ ውስጥ የወሬ ተከታታዮች እናስተላልፋለን። እናንተም በጥሞና ስሙና እና የቸር ትምህርት ያልገው የሰላም ትምህርት ያልገው እዚህ እንትን ስርቶሎች እየገባችሁ የተከታተላችሁ ይህን ትምህርት እንድትማሩት እንዲሆን ይሆናል እና አመሰግናለሁ። እግዚአብሔር ከእኛ ጋር ይሁን። አንድ አምላካችን እኛ ጋር ይሁን። ፍቅሩን ይስጠን፣ አንድነቱን ይስጠን። አይናችን ጥሩ እንጂ ክፋይ፣ ጤናችን ይስጠን። ትላልቆችን በሙሉ የህዝበ እስራኤል በሙሉ ወታደሮችን በሙሉ ማንም በሙሉ ይጠብቅልን እግዚአብሔር እና ፍቅር ከውስጣችን ይደር እና በዚህ ሰላም ላችኋለሁ። ሰላምታው ይደርብን፣ አንድነትን ይስጠን። ሰላም ሰላም። ይህ ጣቢያ የአራብ ያኢር ዘመርቶ ነው እንዲባል ሀዝሌ ነው የሚባል አለኝ። ይሄ ጻድቃኖችን ታሪክ እንዲተርክ የወሬትን የሚያስተምር ጣቢያ ስለሆነ እና ተከታተሉና የመጀመሪያችን ጊዜ ነው። እስከዛን ጊዜ ቸር ያሰማና መልካም ጊዜ አግኝተን ሁላችን መልካም ያሰማንና ሰላም ላችኋለሁ ሁላችሁ።